ደብተራው ስራት ፈታት። መንፈሱ ተያዘ፣ ታሰረ። ካሁን በኋላ ፈትቻታለሁ ሚስቴ አይደለችም ብሎ ተናገረ። ራሄሎ መንፈስም ተያዘች፣ ሻምበሶም ተያዘ። ሻምበሶ ቤት ውስጥ የሚያስካድማት ነው። የእስላም ጾም ትጾም ነበር እናትየዋ። የእስላም ጾም ትጾም ነበር ብዬ ስናገር አንድ እናት አረ መምህርዬ የቄስ ሚስት ነኝ ግን የእስላም ጾም እየጾምኩ ነው ምን ይሻለኛል አሉኝ። የቄስ ሚስት ናቸው። የቄስ ሚስት ነው? አዎ። ለምን? እኔ እንጃ ስትናገር ሰምቼህ ነው አሉኝ። የእስላም ጾም እኔ እኮ ለጎረቤቴ ብዬ የማደርገው መስሎኝ ነው። እሷ ስትጾም ደስ እንዲላት ብዬ ነው። የቄስ ሚስት ሆኖማ አይደረግም። መሐመድ ምን ሆነ ብለው ወይም ደግሞ አላህ ምን ሆነ ብለው የሌላ እምነት ጾም እኮ የሌላ እምነት ነው፣ የነሱ ነው። በቃ እግዚአብሔር በራሳችን የሰጠን የራሳችን ጾም አለን። እሱን በስርዓት ይጾሙ ስላቸው ጊዜ አንድ ቀን የኛን ጾም ያላቅም አሉ። እጀምረዋለሁ በሳምንቱ ቄሱ ከቤት ውልቅ ካሉልኝ ወተቴን እጠጣለሁ፣ ስጋዬን እበላለሁ፣ እንቁላሌን ጥብስ አድርጌ ነው እበላው። የቄስ ሚስት ሆነው በኋላ እንግዲህ ሌላ ታሪክ ነው የምነግራችሁ። ከዛ ታዲያ የኔ እናት ይሄ ምን ይመስሎታል አልኳቸው። እኔ እንጃ ልጄ እንዳስተማር ትምህርት የለካ ያዳምጣሉ አንዳንድ ጊዜ እንዳስተማርከው ይሄ ሰውዬ እንግዲህ ቄሱን ነው ይሄ ሰውዬ የሚሉት በመስተፋቅር አግብቶኝ ይሆን እንዴ አሉ። ወይ መልሱን አገኙት። ይሆናል ሞክሩ አልኳቸው። ከዛ እየሰገዱ እየጸለዩ ቄሱ አንዳንድ ቀን ይመጣሉ። አዴ በስተርጅና ስግደት ወጣት ሆነሽ ያላመጣሽውን ደስ ሲል ጥሩ ነው ነይ እስቲ እያሉ መስቀላቸውን ያሳልማሉ። ቄሱ ጥሩ ሰው ናቸው። ቄሱ በጣም መልካም ሰው ናቸው። ግን የዛሬ 40 ዓመት ሚስታቸውን ያገቡት በመስተፋቅር ነበር። ከዛ ታዲያ የእስላም ጾሙ መጾም ምን አመጣው አትሉ? እኚህ እናት ምንም እንኳን የኦርቶዶክስ ቤተሰብ ቢሆኑም እናትየዋ በቤተሰባቸው ሻምበሶ የሚባል ዛር ይመለክ ነበር። እንግዲህ ያ ሻምበሶ የሚባለው መንፈስ አብሮ ተከትሏቸው ነው የመጣው። ግን የቄሱ መስቀል አላስጣለ፣ የቄሱ ጸሎት አላስጣለ። ለምን ሲባል በህይወት በተግባር የሚኖር ህይወት አልነበረም። እዛ ቤት ውስጥ ሌላ ነበረ። ዝም ብሎ ለደሞዝ ነው የሚኖረው ማለት ነው። አስቡት፣ የኦርቶዶክስን ጾም አንድ ቀን ጾመውት አያውቁም። እንደገና ደግሞ የእስላም ጾምን ደግሞ ይጾማሉ። ትምህርታችንን እያዳመጡ ነው ያሉት እና እንዲህም አይነት አጋጣሚዎች አሉ። ስለዚህ ጸበል ቦታ ላይ እኚህን እናት ከ8 ልጆቻቸው ጋርና ከወንድማቸው ጋር እየተጠመቁ አሁን ጸበልተኛ ሆነዋል፣ ህዝብ ሆነዋል ማለት ነው። ተስፋ አላቸው። አንዷ ተስፋ አላት ልጅ እንደሚወልዱ። ተስፋ የታየው በ3ኛ ልጃቸው ላይ ነው። ከወለዷት 3ኛ ልጃቸው ላይ ከባለ ታሪካችን ቀጥሎ 3ኛ ላይ ያለችው ማለት ነው። እና ምንድን ያየችው በህልም መንገድ ላይ ስንዴ እየለቀመች ሄደችና ስንዴውን ለቅማ ሰብስባ ወስዳ ካህን ባረኩላት። በህልም ነው የምላችሁ። ካህኑ ባርከውላት ብዩ አሏት። ስትበላው እንደሚጣፍጥ የሆነ ምግብ ነው የሆነላት። አትክልት ይሄ እንደ የሚጣፍጥ ምግብ አለ አይደል? እንደሱ ነው የሆነላት። እንደ ስንዴው እንደ ጥሬ ስንዴነቱ አይደለም፣ ተበልቶላታል። እና በይ ይሄ ልጅ ይዘሽች ብለው ልጅ ይዘው ነበር የመጡት ካህኑ። ያን ልጅ ሰጧት። ያን ልጅ ይዛ እየሄደች ታቅፈዋለች፣ ታዝለዋለች። ትልቅ ልጅ ነው፣ እድሜው 8 ዓመት ምናምን ይሆነዋል። አዝለዋለች፣ ታቅፈዋለች። ይዤ እየሄድኩት እሱን ይዤ እየሄድኩ ምንም አይከብደኝም አለች። ኢየሱስ ክርስቶስ ስንዴው ኢየሱስ ክርስቶስ ነው፣ ስጋና ደሙ ነው። ያም ደግሞ ወጣት ሆኖ ያይሹ ደግሞ ኢየሱስ ክርስቶስ ማይከብድሽ ከሆነ አባ ቢሾይን ታሪክ ነገርኳት። አባ ቢሾይ ኢየሱስ ክርስቶስ አንድ ቀን መጥቶ እግሩን አጥበው ይሆናል ብለው አስበው እንግዳ ተመስሎ ይመጣል ብለው የአብርሃምን ታሪክ ስለሚያውቁ እንግዳ ተመስሎ ይመጣል ብለው አስበው እንግዶችን እግር ያጥቡ ነበረ። አንድ ቀን ክርስቶስ መጣ እና የተወጋው እግሩን እያዩ እግሩን አጠቡት። ከዛ ግን ደግሞ በሌላ ጊዜ መለሳለሁ፣ በዛ በተራራ ላይ ገለጣለሁ ብሏቸው ነግሯቸው ሄደ። ተሰውሮ ሄደ። ከዛ ለህዝቡ ሁሉ ተናገሩ። ክርስቶስ በተራራ ላይ ገለጣለሁ ለህዝቡ እዛ ይጠብቁኝ ብሏል ብለው ሲናገሩ ህዝቡ ሁሉ ቀኑ ሰዓቱ ደርሶ እየሮጡ ይሄዳሉ። ከዛ አባ ቢሾይም ራሳቸው ነው አንድ ሽማግሌ ተራራ ክርስቶስን ለማየት ተራራ ለመውጣት እየታገሉ ሲሄዱ ወጣቶቹን ይጠይቋቸው፣ ልጆቼ እባካችሁ ተሸክማችሁ ሰዱኝ ተራራ አድርሱኝ ይላሉ። ኧረ እኛ ራሳችን እየሮጥን ጌታልና እየሄድን ነው ብለው ትተዋቸው ይሄዳሉና አባ ቢሾይ ከኋላ ደረሱባቸው። አባቴ በሉ አብረን በርትተን እንሂድ ሲሏቸው ጊዜ ሊወጡ ፈልገው ነው ጌታን ሊያዩ ነው። አዎ በሉ ነው ልሸከሞታሉና አባ ቢሾይም ሽማግሌ ናቸው።
ብድግ አድርገው ሲሸከሟቸው እንደ 1 ዓመት ህፃን ልጅ ነው ብድግ የሆነ ያለላቸው ተነስቶ ተቀመጠላቸው ማለት ነው። ምናልባት በታሪካቸው ላይ የምታውቁት አለ። በፊልምም ደግሞ አባቢሾ ብላችሁት ፊልሙን ብታዩት ይገርማል። ጋብዣቸዋለሁ በዚህ አጋጣሚ አባቢሾይን ታሪክ እና ተሸክመውት ወደ ተራራ ሲወጡ ይናገራሉ። እንዴት አይከብደኝም ትልቅ ሰው ናቸው ብለው መጨረሻ ላይ ተራራ ጫፍ ላይ ካደረሱት በኋላ ህዝቡ እኔን ለማየት ተራራ ላይ ወጥቷል፣ እኔን ማግኘት የሚቻለው በመታዘዝ ውስጥ ነው ብሎ ነግሯቸው ሄደ፣ ተሰወረ። እና ይሄን ታሪክ ነገርኳት። ስለታዘዝሽኝ ነው ይሄን ህልም ያየሽው። እግዚአብሔር ይሄን ልጅ በህልምሽ አዝለሽው ግን ምንም ዕቃ እንዳልተሸከምሽ ቀለል ብሎ የታየሽ ክርስቶስን በውስጥሽ እንድትቀበዩ ስለፈቀደ ነው። የሚገርማችሁ ቀድማ ቅዱስ ቁርባን የተቀበለችው እሷ ነች። ከሁሉ ቀድማ እንግዲህ ቀድማም ደግሞ ልጅ ትወልዳለች ማለት ነው። የቤቱም እስራት መፈታት ምስራች የምትሆነው እሷ ነች። ከወለደች እነሱም ይወልዳሉ ማለት ነው። ግን እናንተ ሁላችሁም እዚህ ውስጥ ያላችሁት እግዚአብሔር ልጅ ይስጥሽ፣ እግዚአብሔር ልጆች ይስጧችሁ፣ መንታ መንታውን ውለዱ፣ ወላድ በድባብ ትሄድ እንደሚባለው ማለት ነው። እኔም ይኸው መርቅ ያለው ምርቃቱ እናንተ መርቁላቸው። ይሄን ይመስላል የዛሬው ገጠመኝ። በጣም ይገርማል። ሳልናገርም አላልፈው ነገር አለ። እባካችሁን በሴተኛ አዳሪነት ህይወት ውስጥ የምትኖሩ ሰዎች ይሄን ትምህርት በደንብ አዳምጡ። እናንተም ይሄን ትምህርት ያዳመጣችሁ በዚህ ህይወት ውስጥ ለሚኖሩ እህቶቻችን ስጡልን። ኮስሞቲክሱ ኩል የሚኳሉት ወንዶቹን ለዝሙት የሚጥሉት የብዙ ባለትዳሮች ህይወት የሚፈርሰው በእናንተ ውስጥ ባለ መንፈስ ነው። እናንተ ውስጥ ያለው መንፈስም ደግሞ የሚመጣው ከነዛው ከወንዶቹ ነው። የብዙ ሰዎችን መንፈስ ሰብስባችሁ ያንዱን ላንዱ ታጋባላችሁ ወይም ደግሞ ታጋቡታላችሁ እና የዝሙት መንፈስ አፍሶ ወደ ቤቱ ሄዶ ትዳር እንዲበተን ምክንያት ከመሆን እንደው በእውነት ድሃ ሆኖ መኖር ይሻላል። ገላን ሸጦ ገንዘብ ከማግኘት ድሃ ሆኖ መኖር ይሻላል። ግን ወዳችሁ አይደለም። ጸበል ሂዱ፣ ተጠመቁ። ስራውን እየሰራችሁት ቢሆንም እንኳን ሄዳችሁ ጸበል ተጠመቁና እግዚአብሔር ሆይ ከዚህ ነገር ገላግለኝ በሉት። ይገላግላችኋል። እውነቴን ነው የምላችሁ። ስራውን እየሰራችሁ አስቀድሱ፣ ጾሙ፣ ጸልዩ ብዬ እያበረታታው አይደለም። ግን ባለዚህ ትጉት ታርጊው ማለት ሳይሆን ሂጂ አሁን ተነስተሽ ይሄን ትምህርት ካዳመጥሽ በኋላ በማግስቱ እስቲ የሆነ ገዳም ላይ ምረጭና የሆነ ቦታ ላይ የሆነ ቤተ ክርስቲያን ላይ ሄደሽ ተጠመቂ። 7 ቀን ለመጠመቅ ሞክሪ። ከዛ ስገጂ ማታ ከቢዝነስም መጣሽ ከምን መጣሽ እግዚአብሔር ሆይ ከዚህ ነገር አላቀኝ፣ ይሄን እንድሰማ ይሄን እንዳውቅ ስላደረከኝ አመሰግናለሁ ያልሽ ስገጂ። ደምን ባልቅሽ የእንባሽን ውጤት ያሳይሻል። ወንዶችም ደግሞ ይሄን ትምህርት የምታዳምጡ ወንዶች እባካችሁን እነሱ ጋር ሄዳችሁ መንፈስ አፍሳችሁ መታችሁ ሚስቶቻችሁን አታርክሱ፣ ሚስቶቻችሁን አታበላሹ፣ ልጆቻችሁን አታበላሹ። ስለ እግዚአብሔር እነሱ 4 አይነት መንፈስ አለባቸው ሴተኛ አዳሪዎች። አንደኛ ለገበያ ብለው ወይም ለቢዝነሱ ብለው የሚያስገቡት አለ። ለቢዝነሱ ብለው ተመራጭ ለመሆን በሽቷቸው በምናምን መንፈሱን እነሱ ላይ ይቀጥሩታል። ጠንቋይ ጋር ሄደው ምናምን ደብተራ ጋር የሚሄዱና ያሰራሉ። ሁለተኛ የእናትና የአባቶቻቸው ዛር ይህንን ዝሙት ህይወት እንዲኖሩት የሚያስገድድ ዛር አለ። ሶስተኛ እና ከሌሎች ወንዶች የገባባቸው መንፈስ የዝሙት መንፈስም ሊሆን ይችላል፣ የበቀል የደም መንፈስ ሊኖር ይችላል፣ የተለያየ መንፈስ የኢሉሚናቲ መንፈስ ሊኖር ይችላል፣ የሌዝቢያን ግብረሰዶም መንፈስ ሊኖርባቸው ይችላል፣ ፖርኖ፣ ኦራል የተለያየ አይነት ስራ ስለሚሰሩ የእነሱ መንፈስ እናንተ ላይ ይመጣል። አንዱ ሴተኛ አዳሪ ማግኘት የማይችልበት ሁኔታ ላይ ሆነና ምንድን ያደረገው በመኪና እየሄደ በየመንገዱ የሚቆሙ ሴተኛ አዳሪዎች አሉ። መኪና ቆሞ ነይ ብሎ መኪና ውስጥ አስገብቶ ያው መቼም ይገባቸዋል ኦራል የሚባለውን ፈጽሞ ይሄድ ነበረ። በጣም በጥድፊያ ውስጥ ሆኖ እንኳን ግን ይሄንን ጉዳይ መፈጸም የጀመረው አንድ ቀን ከሴተኛ አዳሪ ጋር ስለተኛ ነው። አንድ ቀን ከዛ በኋላ ከሴተኛ አዳሪ ጋር ተኝቶ አያውቅም። በዚህ ጉዳይ ላይ ብቻ ነው የናስ ፈጽሞ የሚሄደው አገኘው ማለት ነው። ስለዚህ ሌላው ሁለተኛው ከሶስተኛው ማለት ነው ከተለያዩ ወንዶች ከተለያዩ ሰዎች የመጣባቸው ላያቸው ያለ መንፈስ አለ። እሱ መንፈስ አንተም ላይ ይጋባል። ሌላው አራተኛው ደግሞ ሆቴሉ ራሱ ናይት ክለቡ ለቢዝነስ ብሎ የሚያሰራቸው ስራዎች አሉ። እዛ ቦታ ላይ ድግምት ሊያሰራ ይችላል። ይሄን ብሎ ይሄን ጠጡ ተብሎ ሊጋበዙ ይችላሉ። ብዙ ነገር አለ።
በራሷ ደግሞ ወዳ ፈቅዳ ያስገባችሁ መንፈስ ይኖራል። ደስ ብሏት አምስተኛ ብላችሁ ከቆጠራችሁ ዝሙትን ፈልጋው ስለሆነ የምታረገው ያ የፈቃድ መንፈስ ደግሞ እሷ አንተ ጋር ይመጣል። ስለዚህ ይሄን ሁሉ አፍሰን ወደ ቤት የምትገባው ለልጆችህም ለሚስትህም ጠንቅ ትሆናለህ። እና በሽታውን እሺ አትፍራው። ህሊናህ ትንሽ እንኳን አይከብድህም? በጣም ከባድ እኮ ነው በእውነት። ሌላው ልመክር የምፈልገው ሚስቶችን ነው። ሚስቶች የባሎቻችሁ እንዲያነ ቦታ የሚሄዱ ሚስቶች ያሏችሁ እስቲ እናንተ ጋር ያለው መንፈስ ተቆጣጠሩት። ለዚህ ሁሉ ነገር ባሎቻችሁ የሚዳርገው የእናንተም ሊሆን ይችላል። እንድትፈቱ በቀደም ገና ስጀምር እንደነገርኳችሁ ትዳራችሁ እንድትበትኑ እንድትፈቱ የሚፈልግ መንፈስ ይኖራል። እሱም ደግሞ 3 አይነት መንፈስ ነው። አንደኛ የእናትና የአባታችሁ የዛር መንፈስ፣ የቡዳ መንፈስ ማለት ነው። ቡዳ ዛር በቃ እንታገባ አልፈልግም፣ ብቻዋን እንድትቀመጥ እፈልጋለሁ፣ ቆሞ ቀር እንድትሆን እፈልጋለሁ፣ እንደዚሁ እንዳለች እንድትመክን ባትመክንም ወልዳ ሲንግል ማም እንድትሆን እፈልጋለሁ የሚል መንፈስ አፋቶች ሊያለያይሽ የሚፈልግ መንፈስ ባልሽን ዘማዊ ያደርገዋል። ከዛ አንቺም እጅ ከፍንጅ ይዘሽው ስልኩ ላይ ቴሌግራሙ ላይ የሆነ ነገር አይተሽ በቃ ብለሽ እሪ ብለሽ ትፋቸዋለሽ። እንዴ ግልግል ትያለሽ። እውቀት ከማጣቱ የተነሳ ህዝቡ ስለሚጠፋ ይሄ አንዱ የእውቀት ላክ ኦፍ ኖሌጅ ነው፣ የእውቀት እጥረት ነው። እንግዲህ ሚስት ላይ ያለው አንደኛው። ሁለተኛው ደግሞ መስተፋቅር ያደረገብሽ ወንድ ይኖራል። መስተፋቅር ያደረገብሽ መንፈስ ያ የሚወድሽ የነበረ በሃይስኩልም በኤሌመንተሪም በኮሌጅ ደረጃም ወይም ደግሞ በሰፈር በንግድም በምንም የምታውቂው ሰው የሆነ ሰው ለጋብቻ ጠይቆሽ እምቢ ብለሽው አልሰማም ብለሽው የኔ ነው መሆን ያለባት የኔ ካልሆነች የማንም አትሆንም ብለው በመንፈስ ሊያጥርብሽ ይችላል። ስታገቢ ሊቀና፣ ስትገቢ ስትወጪ ሊመለከትሽ ሊቃጠል ይችላል ያ ሰው። ስለዚህ ትዳርሽ እንዲበተን ሊያደርግ ይችላል። መስተፋቅር መንፈሱ መጀመሪያም ገብቷል፣ ቀጥሎም ደግሞ ትዳርሽ እንዲበተን ይፈልጋል። ስለዚህ የዚህ መንፈስ ተባባሪ የሚሆነው ማለት ባልሽ ላይ ይሄዳል። ይሄ መንፈስ ካንቺ ወጥቶ ባልሽን አመፀኛ ያደርጋል። አንቺ ማግባት ትፈልጊያለሽ፣ አንቺ ልጆች ማሳደግ ትፈልጊያለሽ፣ ጥሩ ሚስት፣ ጥሩ እናት፣ ጥሩ ጓደኛ፣ ጥሩ እህት፣ ጥሩ ቤተሰብ መሆን ትፈልጊያለሽ፣ እናቱ መሆን ትፈልጊያለሽ ለባልሽ። ግን አንቺ ጋር ያለው መንፈስ ደግሞ የሌሎች ወንዶች መንፈስ አንቺ ጋር አለ። ያ መንፈስ ባልሽ ላይ ሄዶ ያርፍና የዛ ይወድሽ የነበረው መስተፋቅር ያደረገው ሰው መሳሪያ ይሆናል ማለት ነው። ትቶሽ እንዲሄድ ያደርጋል። ይሄ ሁለተኛው። ሶስተኛው ደግሞ አንቺ ባለማወቅሽ ምክንያት ባልሽን የጠቀምሽ መስሎሽም ሊሆን ይችላል፣ ትዳርሽን የጠቀምሽ መስሎሽ ሊሆን ይችላል። ለገበያ ለምናምን ለግርማ ሞገስ፣ ለእውቀት፣ ቤት ውስጥ ለስንፈተ ወሲብ፣ ለስራ፣ ለልጆችሽም ለተለያየ ነገር ጠንቋይ ጋር ደብተራ ጋር ወይ የሆነ ቦታ ልትሄጂ ትችያለሽ። ያ መንፈስ አንቺ ጋር አብሮ ተከትሎ ይመጣና ወደ ባልሽ ይሄዳል። ባልሽ ላይም ደግሞ የራሱ ደግሞ ችግር ይኖራል። እሱ ጋር ሊያገባ የማትፈልግ ሴት ዛር ትኖራለች። ስለዚህ በአንቺ በኩልም ልታዝኝለት ይገባል። ካንቺ የሄደ መንፈስ ኖሮ በራሱም ደግሞ በሌላ በራሄሎ ወይም በዝሙት በአይነ ጥላ መንፈስ ሊጠቃ ይችላል። ስለዚህ ትዳር ሊፈርስ የሚችለው 90% መንፈስ በመንፈስ ኃይል ነው ብዬ አስባለሁ። የግል ባህሪዎቻችን መልካም ናቸው። የግል ባህሪዎቻችን መልካም ናቸው። ለምን? እግዚአብሔር ክፉ ባህሪ አልፈጠረም። ባህሪ ከእግዚአብሔር የመጣ ስለሆነ ነው። ጸባይ ግን መንደር ያቀበለን ቤተሰቦቻችን የሰጡን አስተዳደግ የለጠፈብን ነው። ጸባይ ባህሪን የሚጋርድ ነው። ያን መልካሙን ባህሪያችን ይጋርደዋል። ስለዚህ በባለቤትሽ ላይና በአንቺ ላይ ያለው የሚታየውን ባህሪ ሊጋርድ ሊሸፍን የሚፈልግ መንፈስ ይኖራል ማለት ነው። እሱ ጋር ያለውን ጥሩ ነገር ጋርዶ ለአንቺ የሚያሳይሽ መጥፎ ጥርጣሬ፣ እሱ እኮ ያመነዝራል፣ እሱ እኮ እንደዚህ አርጋ ስልኩን እዩ ምናምን እያለ አይምሮሽ ላይ ይወተውትሻል። ስታገኘው እውነትም ሆኖ ይገኛል። ለምን? እንዲገኝ አድርጎ ነው ልጁን የሚያስቀምጠው። አንቺም ደግሞ በጎረቤት በዝሙት በምናምን እንድትሆኚ እንድትገኝ አድርጎ በራስሽም ህይወት ደግሞ ከተከራይ ጋር ከውሃ ሊቆጠር ከመጣው እንጨት ሊፈልጥ ከመጣው ጋራ ከሰፈር ዱርዬ ጋራ ልታመነዝሪ ምናምን እያደረገ ብቻ ዝሙት ውስጥ እንድትገቢ አድርጎ ባልሽ ለአንቺ ታማኝ ሆኖ ኖሮ በጣም አሪፍ ሰው ሆኖ በላዩ ላይ ቺት ስላረግሽበት ብቻ ውጭልኝ ከዚህ ቤት ብሎ ሊያባርሽ ይችላል። ያ ምንድነው? አንቺ ውስጥ ያለው መንፈስ ሊሆን ይችላልና ልታዝኝለት ይገባል ለባልሽ። አንቺም ጋር ባልሽም ጋር ያለው መንፈስ ለትዳራችሁ መፍረስ ትልቁን ድርሻ ይይዛል። እንደ አጠቃላይ ግን የሴተኛ አዳሪነት ህይወት እንዲስፋፋ ምክንያት የሆነው አንዱና ትልቁ መንፈስ አይነ ጥላ፣ የመስተፋቅር መንፈስ እና የእናትና አባቶቻችን
ሲጋቡ ለራሳቸው ብለው ያደረጉት ነገር ወደ ልጆቻቸው ሄደው ነው ለዚህ ህይወት ለዚህ ዝሙት የሚዳረጉት ልጆች። እና ራሳችሁን ጠብቁ። ለነጮች የፍልስፍናም የኮንስፓይሬሲም የሰይጣን ማህበረተኞች መንፈስ የሚዳረጉት በአደባባይ ወጥተው ልጆቻቸው መስዋዕት ለማድረግ እስኪፈልጉ ድረስ እኔ ልጄን እሰዋለሁ ከኢሉሚናቲ ከወጣሁኝ ልጄን መስዋዕት አድርጌ ላቀርባት ፈቃደኛ ሆኛለሁ ብላ እስክትል ድረስ አላያችኋትም? የወንድማችን ወርቅ አፈራው ዩቲዩብ ላይ የተናገረችው። እና እንደዚህ ብለው እስኪምሉ ድረስ ያስገደዳቸው ምንድነው? የገንዘብ ጥማት ብቻ አይደለም፣ በውስጥ ያለው አብሮ የተወለደው መንፈስ ነው። መንፈስ ደግሞ አብሮ ከተወለደ የመንፈሱ አይነት ይወስነዋልና እንደየመንፈሱ ማንነት ውሏችን እንደዛ ይሆናል። ሰው ከተሰማራ እንደየስሜቱ በዋለበት ቦታ አይቀርም ማፍራቱ ብላ ብዙነሽ በቀለ የዛሬ 20-30 ዓመት የዘፈነችው ዘፈን አለ። ቁጭ ነው በቃ አያችሁ። እንደው ዘፈኑ እንደምሳሌ አድርጌ አቅርቤ አይደለም፣ ራሱን ኑሯቸውን ነው እየተናገሩ ያሉት ለማለት ፈልጌ ነው። ይሄ በህይወት ውስጥ የሚታይ የተጨበጠ ነገር ስለሆነ ምንም የምናፍርበት ነገር የለም ማለት ነው። እግዚአብሔር ሁላችንንም ይፈውሰን፣ ሁላችንንም ያድነን፣ ከነበርንበት አረንቋ ያውጣን። ማንም ሰው አይሙት ስላችሁ በስጋ አይደለም፣ በነፍሱም በኃጢአትም አይሙት። ማንም ሰው አይሰቃይ፣ ማንም ሰው ሲኦል አይግባ፣ የገሃነም ራት አይሁን። ሁሉም ይዳን፣ መዳኑን ከእግዚአብሔር እጅ ይቀበል። በነፃ ፈቃዱ ተጠቅሞ ይዳን፣ ማንም አያስገድደው። የማንንም ሰው ሞት የማይፈልግ አምላክ የኛ አምላክ ነው። ማንም ሲኦል ሊገባ አይፈልግም። ግን ንቁበት፣ እወቁበት፣ ይልቁንስ ግለጡት። የጨለማን ስራ ግለጡት። ሲገለጥ አይወድም። ማን ነው የሚገልጠው የጨለማን ስራ? ብርሃን ማለት አንዳንድ ጊዜ የሚበራው ብርሃን ብቻ ሳይሆን ሚስጥሩን መግለጥም ጭምር ነው። ቆሮንቶስ መልእክት ላይ ምን ይላል? ለአንዱ መናፍስትን ሴራ የመግለጥ ጸጋ ይሰጠዋል ይላል። እኔ እንጂ አላውቅም፣ እየተናገርኩ ያለሁት እሱ ከሆነ እግዚአብሔር ያስፋልኝ። ግን ብርሃን ሲገለጥ ጨለማው ይገፈፋል። ብርሃን ሲባል አሁን የሚታያችሁን የፊቴ ላይ የሚታየው ብርሃን ብቻ አይደለም፣ በአይን የማይታይ ብርሃን አለ። እሱም ደግሞ የጠላትን ሴራ መግለጥ ማለት ነው፣ ማዋረድ ማለት ነው። እሱ ብርሃን ከዛ ሲጋለጥበት እንዴ አንተ ነበርክ እንዴ ውስጥ ያለው ብላችሁ ስትሰግዱ ስትጸልዩ አወቃችሁት ማለት ነው። እግዚአብሔር ይሁነን፣ እግዚአብሔር ይርዳን፣ መንፈስ ቅዱስ ከኛ ጋር ይሁን። እናታችን እመቤታችን ቅድስት ድንግል ማርያም እንደሰራች ልንገራችሁ። የዚህ ገጠመኝ ዋና የጀርባ አጥንት እመቤታችን ነች ያልኳችሁ። የፈወሰቻቸውም የሄዱትም እመቤታችን ቤተክርስቲያን ነው። የእመቤታችን ወዳጆች ናቸው። ምንም እንኳን ኃጢአተኛና ዘማዊ ቢሆኑም እነዚህ እህቶቻችን ግን እመቤታችን በጣም ይወዷታል። እያለቀሱ ስዕሏ ፊት እያለቀሱ ነው ለዚህ የደረሱት፣ በማንም አይደለም። እንዲያውም ምን ያኔ መቁጠሪያ መትቻት መንፈሱ ተያያዘ ያልኳችሁ በእኔ አይደለም። እመቤታችን እዛ ቤት ውስጥ አለች፣ ስዕሏ ተሰቅሏል። ምንም ኃጢአተኛ ብንሆን እኮ እኛ በሾች እኛ ኢትዮጵያውያኖች የሚገርመው በቤታችን ውስጥ ጸበልና ስዕል አይጠፋም። ማተብ፣ ጸበል፣ ስዕል፣ ነጠላ አይጠፋም። በቃ ወሳኝ ነው። እንደው አንዳንዴ ንስሐ አባት፣ እነዚህ 5 ነገሮች አሉ። ንስሐ አባት አንዳንዴ ነው። ነጠላ፣ ማተብ፣ ጸበል፣ ስዕል ኦርቶዶክሳዊ መሆናችን ማሳያው ነው። በተግባር የለንበትም እንጂ እና በእውነት እመቤታችን በረከትሽ ይደርብን፣ ምልጃሽ አይለየን። ማፍቅር እመቤት የምልሽ ሁልጊዜ ይሄን ቤተሰብ ስላዳንሽልኝ፣ ይሄን ቤተሰብ ስለፈወስሽልኝ፣ በእጄ አስረክበሽ ሳስተምራቸው እንዲያዳምጡኝ ስላደረግሽ አመሰግንሻለሁ። እናቴ እመቤቴ ስምሽ የተመሰገነ ይሁን። ልጅሽ ጌታዬ ኢየሱስ ክርስቶስ ስጋና ደሙን እንዲቀበሉ ስለፈቀደላቸው ስሙ የተመሰገነ ይሁን። መንግስቱን ለመውረስ ክብሩን ለመውረስ ስሙን ለመጥራት ቅዳሴ ቆመው ለማስቀደስ ስለበቁልኝ ደስ ብሎኛል። ገንዘባቸው ሙጥጥ ብሎ ጭርስ እስኪል ድረስ እዚሁ ነው የምንሆነው ብለዋል። ግን እሱ እስከዛ ድረስ አልጠብቅም። ወደ መስመር እንዲገቡ ነው ማድረጋቸው። ወደ ስራቸው፣ ወደ ሌላ አይነት ስራቸው እንዲገቡ ቁጭ ብሎ እየተነጋገሩ ምን እንስራ እያሉ ነው። አይ ምን እንስራ ሳይሆን ማለት ያለባችሁ ማንን እናግባ ነው ማለት ያለባችሁ። ወደ ስራ ከመሰማራታችሁ በፊት ለጋብቻ ለመዘጋጀት ያለባችሁ ብዬ እየነገርኳቸው ነው። እናንተም እግዚአብሔር እንዲረዳኝ እስቲ አሁን የጋብቻውን የልጅ ጉዳይ ምናምን የሚባለው ነገር ደግሞ እግዚአብሔር እንዲረዳኝ አድርጉ። በጸሎት አግዙኝ። እናታችን እመቤታችን ቅድስት ድንግል ማርያምን አመስግኑልኝ። ሁላችሁም እማፍቅር ስምሽ የተመሰገነ ይሁን በሉልኝ። እውነት እመቤታችን እናታችን እንደሆነች ሁላችንም መዘንጋት የለብንም። እናትነት ሲባል በተግባር ነው። እሺ እሱማ እናውቃለን። ማርያም እናት ነች፣ እናታችን ነች፣ የጌታም እናት ነች እንላለን። ግን በተግባር እናትነቷን ስታሳይ አይገርማችሁም? ልጆቿን ስብስብ አድርጋ በቤቷ ቁጭ አድርጋ ታስለቅሳቸዋለች። ማታ ማታ የሰሩትን ያለፈውን ዘመናቸውን እያሰቡ ያለቅሳሉ።
አንድ ላይ ተከማችተው ምን ሆነሽ የምታለቅሽው? አይ ያለፈውን እያስታወስኩ ይባባላሉ። ሁሉም አንድ ላይ የሚያለቅሱበት ቀን አለ። በመካከላቸው ንፋስ የለም። አሁን ጠላት የለም። ለምን? ቤተክርስቲያን